አሜን አሜን። እስቲ ጎን ያለውን ነካርግና ኢየሱስ ያድናል በለው። ኢየሱስ ያድናል የሚለው ቃል የሚገርማችሁ በግሪክ ያድናል የምትለው ቃል ሶዞ ወይም ሶቴሪያ ትላለች እና ሶዞ ወይም ሶቴሪያ ማለት የግሪክ ቋንቋ ተርጓሚዎች ሲናገሩ ሶዞ የምትለው ቃል ከዘላለም ሞትም ያሳያል። አዎ አለበት ይላሉ። ልክ ነው። እንዳውም ግን ሞር የተጠቀመው ከመጽሐፍ ቅዱስ አንጻር ወይም በግሪክ ቃል ሲጠቀሙት ከጊዜያዊም ችግር መዳንን ያሳያል ይላል ሶዞ የሚለው ቃል። አዎ ከዘላለም ጥፋት በዋናነት ያዳነን ከዘላለም ሞት ከዘላለም ጥፋት ነው። ዋናው እሱ ነው። የምናመልከው ጌታ ነው። ለዛ ነው ስለ ዳንን የተሰበሰብ ነው። ግን ኢየሱስ ከዘላለም ሞት ብቻ አይደለም ያድነው፣ ከጊዜያዊ ችግርም ያድናል። ያቺ 12 ዓመት ደም የሚፈሳት ሴት ሂጂ እምነትሽ አድኖሻል ሲላት ያላት ከምንድን ነው? ከ12 ዓመት ችግር ነው። ስለዚህ ኢየሱስ ከጊዜያዊም ችግር ያድናል። በማንኛውም አይነት ችግር ውስጥ ብትሆኑ ኢየሱስ ያድናል። ጎን ያለውን ነካ አድርገው ኢየሱስ ያድናል በለው። በምንም አይነት ሁኔታ ውስጥ ብትሆን በለው እስቲ ኢየሱስ ያድናል በለው። ካመመ ይፈውሳል በለው። ከተጨነቅ ሰላም ይሰጥሃል በለው። ኢየሱስ ማረፊያ ነው በለው። እስቲ ኢየሱስ ያድናል በለው በደንብ። አሜን ነው ወይ? ፊቱን ይኸውና በደንብ ያድናል ነው ያልኩ በለው። እግዚአብሔር መልካም ነው። ወደ እግዚአብሔር ቃል እንግባ። ሁላችሁም ደስ ትላላችሁ፣ ታበራላችሁ። የእግዚአብሔርን ቃል እንካፈል እስቲ። ዛሬ ከዚህ ቃል ለመጀመር ወስኛለሁኝ። እግዚአብሔር ይመስገን። የሞት መውጊያ ምንድነው ይላል? እስቲ አንድ ላይ እናንብበው ጮክ ብለን። የሞት መውጊያ ምንድነው? ኃጢአት ነው። ሞት ሰውን የሚገለው በኃጢአት ነው። የሞት መውጊያው ወይም የሞት ሰይፍ ትለዋለህ ምንድነው አለ? ኃጢአት ነው። የኃጢአትስ ኃይል ምንድነው? ምንድነው? ኧረ ተው። የኃጢአት ኃይል ምንድነው ነው እያለ ያለው? ቆይ አንድ ጩቤ ለምሳሌ ወንድሜ ላይ ወስጄ እንደዚህ ባደርገው ኃይል ካልሰጠሁት እኮ አይወጋውም። ጩቤው አቅም ያጣል። እዚህ ጋር በሚገርም ሁኔታ የኃጢአት ኃይል ህግ ነው የሚለው አንተ። ቆይ ህግ ደግሞ እንዴት እንደሚሰራ ታውቃላችሁ? በኩነኔ ነው የሚሰራው። ሁልጊዜ ህግን ስታስቡ ኩነኔን አስቡ። ብዙ ጊዜ ሰው በሆነ ሰው ህይወት ውስጥ ኃጢአትን ማጥፋት ሲፈልግ ሌላ ህግ ነው የሚጨምረው። አታድርግና አድርግ ይደርብበታል። መጽሐፍ ቅዱስ ግን ህግ የኃጢአት ኃይል ነው የሚለው። እቺ ጥቅስ ሲኦል ውስጥ ትታወቃለች። ሰይጣኖች ይሰበሰቡና በዚህ ሰው ህይወት ውስጥ ኃጢአትን ኃይለኛ ለማድረግ ይላሉ ህግ እናብዛባት፣ ህግ ብቻ እንስጣት። ለምን? ኃጢአት በህግ ይታወቃል ተብሎ ተጽፏል። እየተከተላችሁ ነው? እና ህግንና ከዚህ በፊትም እዚህ ቦታ ላይ አስተምሬዋለሁ። መጽሐፍ ቅዱስ ሲናገር ህግ በማን ተሰጥቶ ነበር ነው የሚለው? በሙሴ። ጸጋና እውነትስ በማን ነው ይላል? በሙሴ የተሰጠውና በክርስቶስ የሆነው አንድ አይደለም። ታውቃላችሁ መጽሐፍ ቅዱሳችን ሲጀምር ራሱ በተከታታይ የሙሴ መጽሐፍት ይጀምራል አይደል? ኦሪት። አዲስ ኪዳንስ ሲጀምር ራሱ ኪዳኑ ራሱ በተከታታይ የክርስቶስ ወንጌላት ይጀምራል። ማቴዎስ፣ ማርቆስ፣ ሉቃስ እያለ አይደል? ህግ በሙሴ ተሰጥቶ ነበር ይለንና ቀጥሎ በሙሴ የተሰጠውና በኢየሱስ የሆነላችሁ ግን አንድ አይደለም ይላል። እኔ አይደለሁም ያስተያየሁትኝ መጽሐፍ ቅዱስ ነው። ህግ የተሰጠው በሙሴ ነበር ይላል። ከዛስ ጸጋና እውነትስ በማን ሆነልን ይላል? በኢየሱስ ሆነልን፣ በክርስቶስ ሆነልን። ተሰጠ ራሱ አይልም ቃሉ። አንተ ሆነ ነው የሚለው። መስጠትና መሆን ራሱ ይለያያል። ህግ በሙሴ ተሰጥቶ ነበር። ጸጋና እውነትስ በክርስቶስ ምን አለ? በነገር ላይ እዛ ጋር ሄደ ካነበብከው ጸጋና እውነት ይልና ተሰጡ አይልም። ሁለት ነገር ጠርቶ ተሰጠ ነው የሚለው። ለምን? እውነትን ታውቃላችሁ እውነትም ነፃ ያወጣችኋል የተባለው ጸጋ ስለሆነ። የሰውን ልጅ ነፃ የሚያወጣው ከኃጢአት ልምምድ ውስጥ ጸጋ ይባላል። አሜን በሏ። ጸጋና እውነት ግን በክርስቶስ ሆኑ ሳይሆን ሆነ ያለበት ምክንያት ጸጋና እውነትን ጨፍልቆ ነው። እግዚአብሔር ያጣመረውን እንግዲህ ማንም አይለየው ይላል። ጸጋና እውነትን አጣምሮት ሆነ ብሎናል። ስለዚህ በክርስቶስ የሆነልን ጸጋ ነው እንጂ ህግ አይደለም። ህግ በማን ነበር የተሰጠን? በሙሴ። ግን ጠይቀናል። ለምንድን ነው መጀመሪያ በሙሴ ህግ የተሰጠው? ማለትም ጥያቄ ከጠየቃችሁ ለምሳሌ የሆነ ነገር አሁን ለምሳሌ ለሩትዬ 10 ድርሃም መላክ ብፈልግ 10 ድርሃም በሰው ልልክ እችላለሁ አይደል? አድርሽልኝ እቺን ብዬ ለሰው ልሰጥ እችላለሁ፣ ብዙም ዋና ነገር ካልሆነ አይደል? ነገር ግን የምሰጥሽ ነገር በጣም ውድ ቢሆንስ? 1 ቢሊዮን ድርሃም ቢሆንስ? ለሰው እቺን ነገር አድርሽልኝ ብዬ እሰጣለሁ? ኧረ እናቴ ሞኛ አላሳደገችም፣ ደብቄ ይዤ ነው የምሄደው። እግዚአብሔርም የህግ ጊዜ ባሪያውን ላከ፣ ባሪያው ሙሴን ላከ። የጸጋ ጊዜሳ ራሱ ወረደ፣ ስጋ ለብሶ መጣ።
ለምን? እግዚአብሔር ለሰው ልጆች በዋናነት ሊሰጥ የፈለገው ጸጋ እንጂ ህግ ስላልሆነ። ለምንድነው ታዲያ እግዚአብሔር በዋናነት ሊሰጥ የፈለገው? በልጁ በራሱ ይዞልን የመጣው ጸጋና እውነትን ከነበረ መጀመሪያ ላይ ህግን ለምን ሰጠ ብለን ተነጋግረናል። ለምንድነው ህግ የተሰጠው አልን? ሰዎች ጠብቀው እንዲጸድቁበት ነው? ኖ። ህግ የተሰጠው ለምንድነው ብለናል? ኃጢአት እንዲታወቅ። ህግ የተሰጠበት ዓላማ የክርስቶስን አስፈላጊነት ለማሳየት ነው። ሰው ጠብቆት እንዲጸድቅ አይደለም። ህግ የተሰጠው የሰው ልጅ ሊጠብቅ ሞክሮ አቅቶት አልቻልኩም፣ ኃጢአተኛ ነኝ፣ አዳኝ እፈልጋለሁ ሲል ኢየሱስ ያድናል ይባል። በራስ አልቻልክም፣ ጠብቀ ልትጸድቅበት አትችልም፣ እንግዲያስ ኢየሱስ የምስራቸው ነው መጥቶልሃል፣ ስለ ኃጢአት ተሰውቶልሃል። የህጉ ዓላማ ኃጢአትን ማበርታት፣ ኃጢአትን ከውስጥ አውጥቶ ማሳየት እንጂ አንተን ማድነቅ አይደለም፣ አንተን ማጽደቅ አይደለም። ህጉ ጻድቅ ነው፣ አንተን ሊያጸድቅ ግን አይችልም። ህጉ መልካም ነው፣ አንተን ግን ሊቀይርህ አይችልም። ስለዚህ መጽሐፍ ቅዱስ ምን ይላል? የኃጢአት ኃይል ህግ ነው ይላል። አንተ እንዴት ነው ታዲያ ህግ የሚሰራው ካልከኝ፣ በመኮነን ነው፣ በኩነኔ ነው የሚሰራው። የአዲስ ኪዳን አገልግሎቱ ራሱ የጽድቅ አገልግሎት ይባላል። የብሉይ ኪዳን አገልግሎት እስቲ ቀጣይ ጥቅስ ላሳያችሁ። ኦኬ፣ ሁለተኛ ቆሮንቶስ ምዕራፍ 3 አንድ ላይ እናንብበው። እርሱም ደግሞ በምን እንጂ በመንፈስ እንጂ በፊደል ለማይሆን ለአዲስ ኪዳን አገልጋዮች እንሆን ዘንድ ምን አደረገን? አንተ የአዲስ ኪዳን አገልጋይ የሚባል አለ ማለት ነው። የብሉይ ነህ የአዲስ ነህ? ያው እዚህ ጋር እንግዲህ እኔ አይደለሁም ያነሳሁት። የአዲስ ኪዳን አገልጋዮች እንሆን ዘንድ አበቃን። አንዳንድ ሰው ዘንድሮም የብሉይ ኪዳን አገልጋይ የሆኑ አሉ። እነ ዳዊት አሻግረው የኛን ዘመን ያያሉ። አሁን በእኛ ዘመን ደግሞ ያሉ ሰዎች እንደገና ወደ ኋላ ካልተመለስን የሚሉም አሉ። በአዲስ ኪዳን ብሉይ ካልገባን የሚለው አሉ። እነ ዳዊት ብሉይ ኪዳን ላይ አዲስን ኪዳን ይተነብያሉ። እግዚአብሔር ይባርካቸው። ነገር ግን ምንድነው አለ ኪዳኑ አገልግሎቱ ሲለያይ በመንፈስ ነው እንጂ በፊደል አይደለም። የአዲስ ኪዳን አገልግሎት ፊደል ያለው ምንን ነው? እናንብበዋ። በመንፈስ እንጂ በፊደል ለማይሆን ለአዲስ ኪዳን አገልጋዮች እንሆን ዘንድ አበቃን። ፊደል ይገድላልና መንፈስ ግን ሕይወትን። ፊደል እያለው ያለው ህግን ነው። አንዳንድ ሰው ጠቅሶ መጽሐፍ ቅዱስ ፊደል ይገድላል ይላል። አንድ ፊደል እንኳን እያወራ ያለው እዚህ ጋር ስለ ህግ ነው እንጂ ስለ አንድ ፊደል አይደለም። እርግጥ ነው አንድ ፊደል ከተሳሳትክ መጥፎ ነው አይደለ እንዴ? ብዙ ሰዎች በእኔ በቀር ወደ አብ የሚመጣ የለም የሚለው ከእኔ በቀር ወደ አብ የሚመጣ የለም ብሎ ኢየሱስ ብቻ አብ ጋር ገብቶ እኛ ያደርገዋለሁ። እንቀጥል። ፊደል ይገድላልና መንፈስ ግን ሕይወትን ይሰጣል። ዳሩ ግን የእስራኤል ልጆች ስለዚያ ስለተሻረው ስለ ፊቱ ክብር የሙሴን ፊት ትኩር ብለው መመልከት እስኪሳናቸው ድረስ ያ በፊደላት በድንጋይ ላይ የተቀረጸ የምን አገልግሎት? የሞት አገልግሎት። ዓላማው ራሱ መግደል ነው አንተን። ዓላማው ራሱ አትችልም ማለት ነው አንተን። ዓላማው ራሱ በራስ የሞት ክነህ አዳኝ ያስፈልግሃል ማለት ነው አገልግሎቱ። ድሮም ዓላማው ህግ ተሰብከ ጠብቀ እንድትጸድቅበት አይደለም። አሁን ግን ከህግ በላይ እንድንሆን ክርስቶስ ስለኛ ሞቶልናል። አሁን የምንመራው በድንጋይ ላይ በተጻፈ ፊደላት አይደለም። አሁን የምንመራው በመንፈስ ቅዱስ ነው። የእግዚአብሔር ልጆች በመንፈስ ቅዱስ የሚመሩ ናቸው። አሁን መሪ ቀይረናል። አሁን የሆነ 10 እንትን ላይ የተጻፈ ድንጋይ ላይ የተጻፈ እንትን አይደለም የሚመራን፣ በመንፈስ ነው የምንመራው። ኦኬ፣ እንቀጥል። ሌላ ትምህርት ውስጥ እንዳልገባ ሲጣፍጥ ሁሉንም ትምህርት ባስተምራ አንድ ላይ ሆኜ ደስ ይለኛል። ኦኬ፣ እሺ። ያ በፊደላት በድንጋዮች ላይ የተቀረጸ የምን አገልግሎት አለ? የሞት አገልግሎት ነው፣ ግን ክብር ነበረው። አንተ የኩነኔ አገልግሎት ነው፣ ግን ክብር ነበረው። ምን ይለዋል? የመንፈስ አገልግሎት እንዴት ይልቅ በክብር። ገና ክብር አላያችሁ። ገና ብዙ ክብር በህይወታችሁ ላይ ታያላችሁ። ገና በህይወታችሁ ላይ ክርስቶስ ይሞላላችኋል። ገና ከክብር ወደ ክብር ይለውጣችኋል። ኢየሱስን እስክትመስሉ የጸጋ እውነት ይቀይራችኋል። በኩነኔ ግን አይደለም፣ ነፃ እያወጣችሁ ነው። እያስፈራራ ግን አይደለም፣ እያፈቀርከው ነው። በውጪ ለማድረግ እየሞከርክ ግን አይደለም፣ ከውስጥ ወደ ውጪ ግን ይለውጣል። አንዳንድ ውሾች አይቻቃለሁ። የነጮች ውሻ አፋቸው ላይ እንትን ይደረግባቸውና የፖሊሶቹ ውሻው መናከስ ይፈልጋል፣ ግን አፉ ላይ እንትኑ ስላለ አይናከስም ይላል መጥቶ። አዲስ ኪዳን እንደዛ አይደለም እንድትሆን የፈለገው። ልብ በጣም እየፈለገ ማታደርግ እንድትሆን አይደለም የፈለገው። ከልብ ህይወትን ይቀይረዋል። ለውጡ የሚጀምረው ከውስጥ ነው፣ ቀስ እያለ ነው። ነገር ግን ከውስጥ የኃጢአትን ፍላጎት ነቅሎ ይጥልልሃል። ሃሌሉያ። ኃጢአትን የምታሸንፈው በህግ ብዛት አይደለም፣ በጸጋ ብዛት ነው። መጽሐፍ ቅዱስ ሲናገር ሮሜ ምዕራፍ 6 ቁጥር 14 ኃጢአት አይገዛችሁምና፣ ከዛ ምን ይላል? ከጸጋ በታች እንጂ ከህግ በታች
ኃጢአትን ማሸነፍ የምትፈልግ ከሆነ ከህግ ዓለም ወጥተህ ጸጋ ዓለም ስር መግባት አለብህ። ኃጢአትን ለማሸነፍ ነው እያልኳል። ሁለታችንም ኃጢአትን ማሸነፍ እንፈልጋለን። አንተ ግን በራስ ጥረት በህግ ታምናለህ። እኛ ግን የምናምነው በጸጋ ነው። በራሳችን ጥረት መቀየር እንደማንችል ገብቶናል። አዳኙ ኢየሱስ ጋር መተናል። ስሙን ምንጠራው እንዲያድነን። ከዛ ምን ይላል? የምን አገልግሎት አለ? ቁጥር 9 የመንፈስ አገልግሎት ካለ በኋላ ቁጥር 9 ምን ይላል? እስቲ ጮክ በሉ። የምን በጌታ ስም የኩነኔ አገልግሎት አለው። አንተ አገልግሎቱ ራሱ መኮነን ነው። ታዲያ ማን መጠቀም ጀመረ? ይህንን ህግ ሰይጣን መጠቀም ጀመረ። ሰይጣን መጽሐፍ ቅዱስ ሲናገር ስሙ ራሱ ሰይጣን ማለት ሐሰታን ወይም the accuser በዕብራይስጥ ነው። ሐሰታን ከሳሽ ነው ስሙ ራሱ። የስሙ ትርጉም ሰይጣን ማለት ራሱ ኮናኝ፣ ከሳሽ ማለት ነው። ጆሮህ ላይ እየመጣ ሁሉ ጊዜ ያወራል። በቂ አይደለም የተላለፍከው ነጋየ። ከሳሽ ሁሉ ጊዜ የሚጠቀመው ህግ ነው። ከሳሽ የሚጠቀመው ህግ ነው። ይመጣና አንቺም ብሎ ደግሞ አገልጋይ፣ አንተም ብሎ ጴንጤ ይላል። ስም ከተመሳሰለ it's purely coincidental። ኧረ አንቺም ብሎ ይልሃል። ግን ስትኮነን ኃጢአቱን ለመድገም እየተዘጋጀ ነው። you are doomed to repeat። ለምን? አእምሮ ውስጥ ያ ኃጢአት ብቻ ነው የሚቀረው። ሰው ደግሞ በልቡ እንዳሰበ እንደዛ ነው ወደምፈልገው ሊሄድ። ስለዚህ እናንተ ግን ምንድነው መሆን ያለባችሁ ማለት ነው? የመንፈስ ቅዱስን ድምጽ መስማት። ምን? በክርስቶስ ጸድቀሃል የሚለው በክርስቶስ ካንተ ጋር ነው የሚለውን። ሰይጣን ግን ሁሉ ጊዜ እየመጣ ይላል። አንተ በቃ መቼ የምታደርገው ነገር አይሆንም፣ እንትን የምትለው ነገር አይስተካከልም፣ ይሄኛው ነገር አይስተካከልም፣ ሁሉ ጊዜ ብቁ አይደለህም። ስለሚስቴ ነው እንደ የምታወራው እንዳትሉ። it's a joke። ባለቤቴ አለች በነገራችሁ ላይ። የት አለች? ውጭ እዛ ነች። ኦኬ ከልጆቼ ጋር ኦኬ። በነፃነት ልቀልዳ ቀልዱን። እሺ የምን አገልግሎት? የኩነኔ አገልግሎት ምን ከሆነ ክብር ከሆነ ይልቅ የጽድቅ አገልግሎት በክብር አብዝቶ። አዲሱ ኪዳን ራሱ የጽድቅ አገልግሎት ነው የሚባለው። አንተ ያኛውስ የኩነኔ አገልግሎት። ሁልጊዜ ህግን ስታስብ ኩነኔን ነው የምታስበው። በቂ አይደለም። ለምን? ህግ የተሰጠበትን ዓላማ ራሱ ቶሎ ብለን እንየው እስቲ። አንዴ እንሂድ። ቀጥልልኝ። እንግዲህ ምን እንላለን? አንድ ላይ እናንብበው። ታውቁታላችሁ። አንድ ላይ እናንብበው። እንግዲህ ምን እንላለን? ጥያቄ ነው። ታዲያ ህግ ኃጢአት ነው እንዴ? ምንድነው እያለን ያለ ነው ታዲያ? እንዴ የኃጢአት ኃይል ህግ ነው እንላለን። ኧረ ህጉ ሰውን አያጸድቅም እያልን ነው ያለ ነው። ታዲያ ህግ ኃጢአት ነው እንዴ? ጳውሎስ ምን አለ? አይደለም። ነገር ግን በህግ ባይሆን ኃጢአትን ባላወቅኩም ነበር። ዓላማው ራሱ የህግ ኃጢአትን ማሳወቅ ነው እንጂ አንተን ማጽደቅ አልነበረም። መጽሐፍ ቅዱስ ሲናገር ህግ ወደ ክርስቶስ የሚያመጣ ሞግዚታችን ነው ይላል። ኦኬ አትመኝ ባላለ ምኞትን ባላወቅኩ ነበር። ኃጢአት ግን ቁጥር 8 አንድ ላይ እናንብበው። ምን አግኝቶ? ምክንያት አግኝቶ ምኞትን ሁሉ በምን ሰራብኝ? አንተ በትእዛዝ ሰራብኝ። በኢየሱስም ይበራላችኋል። ይሄ ወንጌል ይበራላችኋል። በኢየሱስም ከኃጢአት ነፃ ያወጣችኋል። ልትላቀቁ ካልቻላችሁበት ችግር ውስጥ እግዚአብሔር ነፃ ያወጣችኋል። ከኃጢአት ልምምድ ነፃ ያወጣችኋል። ምክንያት አግኝቶ በትእዛዝ ሰራብኝ። ኃጢአት ያለ ህግ ሙት ነውና እኔ ድሮ ያለ ህግ ሕያው ነበርኩ። ትእዛዝ በመጣች ጊዜ ግን ትእዛዝ የሚለው ህግን ነው። ኃጢአት ሕያው ሆነ፣ እኔም ሞትኩኝ። ህጉን የተሰጠኝ ለመልካም ነበረ። ህጉ ችግር አልነበረውም። ነገር ግን ያቺ መልካም ህግ እኔ ጋር ግን መጣ፣ ጭራሽ ኃጢአትን አበዛች። ጭራሽ ኃጢአትን እንዳውቅ አደረገችኝ እንጂ እኔ ልታድነኝ ግን አልቻለችም። መልካሙ ነገር ግን ምንድነው? የክርስቶስን አስፈላጊነት ግን ፍንትው አድርጋ አሳየችኝ። በራሴ ግን ብቁ እንዳልሆንኩ ነገረች። እግዚአብሔር ይመስገን። ምን ይላል? ለህይወትም የተሰጠችው ትእዛዝ ይላል እርሷ ለሞት ሆና አገኘኋት። ሰው ሁልጊዜ በህግ ውስጥ ሲሆን መልካም ማድረግ ይፈልጋል፣ መልካም ግን አያደርግም። ልክ ህግ ሲሰጥ ራሱ ዘጸአት 19 እና 20 ሄዳችሁ ስታነቡ እግዚአብሔር እስራኤላውያንን ከግብጽ ያወጣቸው በህግ አልነበረም፣ ህግ ስለጠበቁ አልነበረም። መጽሐፍ ቅዱስ ሲናገር እግዚአብሔር ከአብርሃም ከይስሐቅ ከያዕቆብ ጋር የገባውን ኪዳን አሰበ ይላል። የእምነት ኪዳን። በእምነት ኪዳን እስራኤላውያንን ከግብጽ ነፃ አወጣቸው። ከዛ ብዙ ተራምደው የሲና ተራራ ጋር ሲደርሱ ምዕራፍ 19 እና 20 ላይ ነው እስራኤላውያን እንደዚህ ያሉ ይላል። በዕብራይስጥ ነው እንዲህ ያሉ ኮል አሼር ዲቤር አዶናይ ነአሰህ
ቪኒሽማ ናሰህ ምትለዋ የዕብራይስጥ ቃል የሚለንን ሁሉ እናደርጋለን። የትዕቢት ንግግር ነች እንጂ የመልካም ንግግር አይደለችም። እናንተ ያነበባችኋል ያሉት ከዚህ በኋላ እግዚአብሔር ሆይ እስካሁን ከአብርሃም ጋር በገባኸው ኪዳን እንደመራህን እናውቃለን። እያጉረመረምን አልገደልከንም ምናምን። ከዚህ በኋላ ግን እዘዘንና እኛ ራሳችን ስንጠብቀው ባርከን። እስካሁን የባረከን ከአንተ መልካምነት የተነሳ እንጂ ከእኛ መልካምነት አይደለም። ከዚህ በኋላ ግን እኛ ይገርምሃል እግዚአብሔር ምትለንን ሁሉ እናደርጋለን አልንህ እኮ። ሞመንት ልክ እንደዛ ሲሉ የሰው ልጅ ሲታበይ ህጉ መጣ። አረ በራሴ እችላለሁ አላችሁ በሉ ሞክሩት፣ ይኸው ስሩታ። መጽሐፍ ቅዱስ ግን ሲናገር ገና ህጉ እንደተሰጠ የመጀመሪያውን ትእዛዝ ጥጃ ሰርተው ማምለክ ጀመሩ። እስከዛች ሰዓት ድረስ ጥጃ ራሱ አልሰሩ በወርቅ። ህጉ በመጣ ጊዜ ኃጢአታቸው ይባስ ወጣ። ዘሞመንት እስከ ምዕራፍ 20 ድረስ ካነበባችሁ ከእስራኤላውያን አንድ ሰው እንኳን አልሞተም። ልክ ግን ህጉ ሲመጣ ተራራውን የሚነካ ሰው ብቻ አይደለም እንስሳ ሳይቀር ይሞታል ይላል መጽሐፍ ቅዱስ። ሞት ገባ። እየተከተላችሁኝ ነው? ኩነኔ ገባ። ለህይወት የተሰጠችው ትእዛዝ እርሷ ለሞት ሆና አገኘዋት። ኃጢአት ምክንያት አግኝቶ በትእዛዝ አታሎኛልና በእርሷም ገድሎኛል። ሌትስ ጎ። ስለዚህ ህጉ ቅዱስ ነው። እዛው ላይ ነኝ። እሺ ህጉ ቅዱስ ነው፣ ትእዛዚቱም ቅድስት ናት፣ ጻድቅም በጎም ናት። እንግዲህ በጎ የሆነው ነገር ለእኔ ሞት ሆነብኝ አይደለም፣ ነገር ግን ኃጢአት ሆነ። ውስጤ ያለውን ኃጢአት ነው እንጂ ያወጣው እኔ ራሱ ችግር ኖሮበት አይደለም የገደለኝ። እኔ ጋር ግን የነበረ ኃጢአት ነበረ። እየተከተላችሁ ነው? በኢየሱስ ስም ይበራላችኋል። እሺ ኃጢአት እንዲሆን ያለ ልክ ኃጢአተኛ ይሆን ዘንድ ኃጢአትም እንዲሆን ይገለጥ ዘንድ በጎ በሆነው ነገር ለእኔ ሞትን ይሰራ ነበር። ህግ ይላል ቁጥር 14 መንፈሳዊ እንደሆነ እናውቃለን። እኔ ግን ከኃጢአት በታች ለሆነ የተሸጥኩ የሥጋ ነኝ። ህጉ አይደለም ችግሩ። የምፈልገው ቁጥር 15 ነው። ምን ይላል? እስቲ ጮክ ብላችሁ አንብቡት። ጳውሎስ እንዲህ አለ፣ የማደርገውን አላውቅም። በህግ ውስጥ ስትሆን ይሄ ህይወት ነው የሚመጣብህ። የምትጠላውን ያንን ታደርጋለህ። ይሄ መጥፎ ነው አላደርገውም ብለህ ትተኸው ነበር፣ ግን እሱን እያደረግህ ትገኛለህ። በህግ ዓለም የሚኖር ሰው ዳሩሳ ግን የሚወደውንስ በዚህ ሳምንት ትላለህ። 7ቱንም ቀን በሬን ዘግቼ እየጸለይኩ ነው ማድረው በቃ ምናምን ትልና ሳምንቱ ሙሉ አልበቃ ብሎ ካፌ ቁጭ ብለህ ሰው ስታማት ውላለህ። ከዛ ሳምንቱ መጨረሻ ላይ ኧረ ምን ሆኜ ነው? ምክንያቱም በራስህ ተማምነህ ህግን ተቀብለን ያለኸው እንጂ በክርስቶስ ተማምነህ አይደለም ያለኸው። አንተ ከኔ ጋር ነህ ብለህ አይደለም ያለኸው። የሰራህልኝን አውቃለሁ ብለህ አይደለም ያለኸው። አእምሮ የምትሰራው የራስህ ጥረት ህግ ላይ እንጂ ክርስቶስ ላይ ስላልተተከለ። እንዴት ነው ያንን የሚያደርገው ታዲያ? ህጉ ልክ ስትሳሳት ይኮንንሃል። ልክ ሲኮንንህ ቀጥለህ ህግ ታወጣለህ። ህግ ስታወጣ በራስ መተማመን ይመጣል። አላደርገውም። ከዛሳ ፈተና ይመጣል፣ ትወድቃለህ። ይሄ ምን ይባላል መሰላችሁ? ቪሽየስ ሳይክል ይባላል። የኃጢአት ለመውጣት አስቸጋሪ ሳይክል ይባላል። ቪሽየስ ሳይክል ኦፍ ሲን ይባላል። የድግምግሞሽ ህይወት ውስጥ ትገባለህ። ህግ ታወጣለህ፣ የራስ መተማመን ይመጣል፣ ፈተና ይመጣል፣ ትወድቃለህ፣ ትኮነናለህ። ልክ ስትኮነን ህግ ታወጣለህ። ደግመህ ከዚህ በኋላ ግን ትላለህ እኔ በቃ የመጨረሻዬ ነው ትላለህ። ኢየሱስ የቱ ጋር ቢሰብረው ጥሩ ነው? ኩነኔው ጋር ሰብሮታል። ከምንድን ነው የሚጀምረው? በክርስቶስ ካለህ ኩነኔን አስወግዶልሃል። ለምን እናምበው? ቀጥል እስቲ። ዳሩ ግን የምወደውን እርሱን አላደርገውም። ቀጥልልኝ እስቲ። የመጨረሻ አንድ ጥቅስ አድርጌ 8 ላይ እንገባለን። የማልወደውን ክፉን ነገር አደርጋለሁና ዳሩ ግን ይላል የምወደውን በጎውን ነገር። ቁጥር 15ን የደገመው ነው የሚመስለው። የህግ ዓለም ውስጥ ያለ ሰው በዚህ ህይወት ውስጥ ነው ያለው፣ የድግምግሞሽ ህይወት። ታዲያ መውጫው መንገድ ምንድን ነው? ምዕራፍ 8 ቁጥር 1 ምን ይላል? ቀጥልልኝ። ምዕራፍ 8 ቁጥር 1 ከዚህ ድግምግሞሽ ከዚህ የማይለቅ የኃጢአት ልምምድ ውስጥ መውጫው መንገድ ምንድን ነው? እንግዲህ በክርስቶስ ኢየሱስ ላሉት መቼ አሁን ኩነኔ የለባቸውም። ከየት ይጀምራል የማሸነፊያው መንገድ? በክርስቶስ ስለሆንክ ኩነኔ የለብህም። ኩነኔ የሌለባቸው የሚያስኮንን ነገር ስለሌለ ነው። በክርስቶስ ስለሆኑ ነው። ለምንድን ነው ኩነኔ የሌለባችሁ?
ምንም አስኮናኝ ድርጊት በላያችሁ ላይ ስለሌለ ነው አይደለም። እናሳ ክርስቶስ ኩነኔያችሁን መስቀል ላይ ስለወሰደው ኢየሱስ መስቀል ላይ አባት ሆይ ምችለውን ሰርቻለሁ፣ አንዳንዱን ግን ያው ከዚህ በኋላ እንደምንም ብለው ደግሞ እነሱ የሚችሉትን ይስሩ አለ። ኖ ኖ ኖ ኖ ኖ ኖ ኖ ግማሹን ፈጽሜያለሁ አለ። ኖ ኢየሱስ እንዲህ አለ፣ በእኔና በእናንተ ላይ ሊወርድ የነበረውን ኩነኔ፣ ቸነፈር፣ ስቃይ፣ ግርፋት፣ እርግማን ሁሉ ምጥጥ አድርጎ ከጨረሰው በኋላ ኢየሱስ እንዲህ ሲል ጮኸ፣ ተፈጸመ። አንተ ሲሞት እኮ ማለት የነበረበት ተፈጸምኩኝ ነበረ። ኢየሱስ ግን ያለው እንዲህ ነው፣ ተፈጸመ። ምኑ ነው የተፈጸመው? ለኃጢአትህ የሚመጣው እርግማን፣ ቸነፈር፣ ስቃይ፣ ኩነኔህን ኢየሱስ ወስዶ ፈጽሞታል። በክርስቶስ ከሆንክ አሁን ኩነኔ የለብህም። ታዲያ ሰይጣን አሁንም ምንድነው የሚያደርገው? በኩነኔ ክርስቲያንን ያሰቃያል። በኩነኔ ያሰቃያል። ትዝ ይላችኋል ዘፍጥረት ምዕራፍ 2 ላይ ትላንት ከእናንተና ጋር ስናወራ ነበር። ዘፍጥረት ምዕራፍ 2 ላይ እግዚአብሔር የሰውን ልጅ ፈጠረና የህይወት ዛፍንም አስቀመጠ። ከሁሉም ዛፍ ትበላለህ ካለው በኋላ እንዲህ አለው፣ መልካምና ክፉን ከምታሳውቀው ዛፍ ግን ቆይ እሷን ከበላህ ሞትን ትሞታለህ አለ። የህይወት ዛፍ የሚባል አለ። እችኛዋ ዛፍ ግን የሞት ዛፍ አይደለም የተባለችው። ምን እንደተባለች ታውቃለህ? መልካምና ክፉ የምታሳውቅ ዛፍ። ምንን ነው የምታመለክተው? ህግ መልካምና ክፉን ያሳውቀሃል። መልካምን አድርገህ ክፉን እንድትተው ግን አያደርግህም። መልካምና ክፉን የምታሳውቀውን ዛፍ መብላቱ ምንድነው ችግሩ? የሰው ልጅ ያንን ዛፍ በበላ ጊዜ ምን እያለ ነው ማለት ነው? ከዚህ በኋላ በራሴ በቂ ነኝ፣ እግዚአብሔር አያስፈልገኝም፣ I can do it myself፣ እኔ ራሴ ነገሩን ማድረግ እችላለሁ እያለ ነው። የህይወትንስ ዛፍ ቢበላ የህይወት ዛፍ ማን ነው? እስቲ ኢየሱስ በሉ። 3 ጊዜ ኢየሱስ በሉ። ዮሐንስ ወንጌል ምዕራፍ 15 ላይ ሲናገር እኔ እውነተኛ የወይን ግንድ ነኝ ይላል። ቀጥሎ ምን እንደሚል ታውቃለህ? ያለኔ አንዳች ልታደርጉ አትችሉም ይላል። የህይወት ዛፍን ብትበላ እያልክ ያለኸው ምንድነው? ካላንተ አንዳች ላደርግ አልችልም፣ ህይወቴን ሁሉ ላንተ ሰጥቻለሁ። መልካምና ክፉ የሚያሳውቀውን ዛፍ ስትበላ ምንድነው እያልክ ያለኸው? እኔ በራሴ ጥሩ ነኝ፣ መልካምና ክፉን ለይቼ ጥሩን እያደረኩ መጥፎውን እየተውኩኝ እኖራለሁ በራሴ ጥረት። አትችልም። ልክ ግን መልካምና ክፉን የሚያሳውቀውን ዛፍ ሲበሉ መጽሐፍ ቅዱስ ምን ይላል? መጀመሪያ የመጣው ምንድነው? ራቁታቸውን እንደሆኑ እዩ። ማለት ህይወታችን ይኸውላችሁ ብዙ ጊዜ በህይወታችሁ ላይ ችግር የሚያመጣው ጭንቀታችሁ ነው። ጭንቀት በዚህ ዘመን ዋናው ችግር ጭንቀት ነው። ታውቃላችሁ። ጭንቀትን ግን ጠለቅ ብላችሁ ስታዩት ጭንቀት የሚጀምረው ከፍርሃት። ከጭንቀት የጠለቀ ነገር አለ። ምን የሚባል ፍርሃት። ሰው የሚጨነቀው ሲፈራ ነው። ለምሳሌ ዛሬ አዲስ መኪና እንዳልገዛ ብለህ ትፈራለህ? አትፈራም አይደል? መጥፎ ነገርን ስታምን ነው የምትፈራው። ፍርሃት ግን ከየት ይመጣል? ብዙ ጊዜ ሄዳችሁ የአእምሮ ባለሙያዎችን ብታናግሯቸው ሁልጊዜ they trace it back to fear። ሰው የሚጨነቀው በጣም እንትን የሚለው ሁልጊዜ በውስጡ የሆነ ፍርሃት አለ ማለት ነው ይላል። በቃ ይሄ ነገር ቢበለሻሽስ፣ ነገሬ ህይወቴ ተብልሽት ቢወጣስ፣ ግራ የሚገባኝ ሰው በሆነስ፣ አውላላ ሜዳ ላይ ብቀርስ። ግን ያ ፍርሃት ደግሞ የመጣው ከሱም ጥልቅ ችግር አለው። የፍርሃት ጥልቁ ችግር ደግሞ ምንድነው? ከፍርሃት የሚጠልቀው ኩነኔ ይባላል። ሳይንስ ሊደርስበት ያልቻለው ኩነኔ ይባላል። መጀመሪያ ፍርሃት ራሱ የሚመጣው ከኩነኔ ነው። መጽሐፍ ቅዱስ ሲናገር አዳምና ሔዋን ያንን በበሉ ጊዜ ተደበቁ። ከዛ እግዚአብሔር መጣና ምን አላቸው? አዳም አዳም የት ነህ ሲል ራቁቴን እንደሆንኩኝ ስላወቅኩ ፈራሁ። ስለዚህ ምን አልኩ? ተሸሸኩኝ። እግዚአብሔር ያለው ለምን ፈራህ አይደለም፣ ራቁትን እንደሆንክ ማን ነገረ? ለካ የጀመረው ፍርሃቱም ራቁት ነኝ ብሎ ከማሰብ ኩነኔ ነው። በዋናነት ህይወታችሁ ውስጥ ሰይጣን እየሰራ ያለው ስሙ ራሱ የወንድሞች ከሳሽ ነው። በምታደርገው ነገር ሁሉ እየተከተለ እየከሰሰ ነው። በቂ አይደለህም፣ አንተ ችግር አለብህ፣ እግዚአብሔር ጋር አብረህ ህብረት ማድረግ አትችልም፣ አትበቃም ይልሃል። ጠብ ጠብ እንደምትል ቧንቧ። ከዛሳ ከእግዚአብሔር ያረቃል። ኩነኔ ፍርሃትን ያመጣል። ፍርሃት ጭንቀትን ያመጣል። ጭንቀት የሚታይ የህይወትን ችግርን ይደላልቀዋል። አንተ ነገሩን ለማሸነፍ ማድረግ ያለብህ ከስሩ መንቀል ነው። ስሩ ምንድነው? በክርስቶስ ላሉት አሁን ኩነኔ የለባቸውም።
የገጠመህን የህይወት ችግር ማሸነፍ ትፈልጋለህ? ቅጠሉን እየቆረጥክ አጣለው፣ ከስሩ ንቀለው። ኢየሱስ ከየት ነው መፍትሄውን የሰጠን? ከመሰረቱ። ብዙ ክርስቲያን ግን ተወዳጆች የመንፈስ ቅዱስን ስራና የሰይጣንን ክስ፣ ስሙ ራሱ ከሳሽ ነው፣ መለየት አልቻለም። ብዙ ሰይጣን እየከሰሰው መንፈስ ቅዱስ ወቀሰኝ ይላል። በህይወት ላይ ትልቅ ልታቀው የሚገባው ነገር ሰይጣን ከሳሽ መሆኑን፣ መንፈስ ቅዱስስ ከሳሽ አይደለም። ቆይ አሁን ብዙ ክርስቲያን የሰይጣንን ድምፅ ሰምቶ የእግዚአብሔር ስለሚመስለው መጽሐፍ ቅዱስ ሲናገር እንደሚያገሳ አንበሳ ይዞራል ነው የሚለው። የሚያገሳ አንበሳ ማለት የንጉሥ ቁጣ እንደ አንበሳ ግሳት ነው ይላል መጽሐፍ ቅዱስ። የእግዚአብሔርን ድምፅ ነው የሚያስመስለው ሰይጣን እየዞረ በቃ ወድቀሃል፣ አንተ አይሆንም፣ በቃ ጠፍተሃል፣ አንተ ልጅ በቃ አትረባም። የእግዚአብሔር ድምፅ ያስመስላል። የመንፈስ ቅዱስ ድምፅ ለማስመሰል ብዙ ክርስቲያንን የመንፈስ ቅዱስን ወቀሳ የሚባለውና የሰይጣን ክስ የሚባለውን ደበላልቆበት ማን እንደነገረው ራሱ አያውቅም። ተንበርክኮ ሰይጣን ክስስ ሲያደርገውና አስለቅሶት አቤት ዛሬ ጌታ ተናገረኝ ይላል። ብዙ ሰው ግን ያችን ጥቅስ የሚነሳው ከዮሐንስ ወንጌል ምዕራፍ 16 ነው። እሷን ክፍል ቶሎ ላሳያችሁ። እንደዚህ ይላል። ከዚህ በፊት ትንሽ አሳይቻችኋለሁ። እስቲ እናንብበው። ዮሐንስ ወንጌል ምዕራፍ 16 ብዙ ሰው እችን ቦታ ነው ሰይጣን ከሰሰኝ ለማለት የሚጠቀማት በዋናነት ማለት ነው። እናንብበው። ዮሐንስ ወንጌል 16 አንድ ላይ እናንብበው። ምን ይላል? እኔ ግን እውነት እነግራችኋለሁ፣ እኔ እንዲሄድ ይሻላችኋል። እኔ ባልሄድ ኮናኙ ነው የሚለው፣ ከሳሹ ነው የሚለው። ተባከ አጽናኝ የመጣው ሊከስህ ሊኮንንህ ችግርህን እያወጣ አንተ እንደዚህ ሊልህ አይደለም፣ ሊያጽናናህ ነው። ኮንፈርት ሊያደርግህ ነው፣ ሊደግፍህ ነው፣ ከጎንህ ሊቆም ነው። መንፈስ ቅዱስ አጽናኙ እንጂ ኮናኙ አይደለም። ከሳሹ ሰይጣን ነው። በል መለየት አለብህ። የማን ድምፅ ነው? በጎቼ ድምፄን ያውቃሉ ይላል። እኔ ባልሄድ አጽናኙ ወደ እናንተ አይመጣም፣ እኔ ብሄድ ግን እርሱን እልክላችኋለሁ። እርሱም መጥቶ አንድ ላይ ነው ስለምን? ስለ ኃጢአት፣ ስለ ጽድቅም፣ ስለ ፍርድም ዓለምን ይወቅሳል። እዚህ ጋር ቢያቆም ኖሮ ተበላን። ምን ማለት ነው? ስለ ኃጢአት ስትል ይኸው ስለ ኃጢአት ይወቅሳል እያልክ አይደለም እንዴ? አይደለም። አዲሱ መደበኛ ትርጉም እንደውም በቆንጆ ሁኔታ አስቀድሞታል። ስለ ኃጢአት ዓለምን ነው የሚወቅሰው፣ አንተን አይደለም። አንተንስ ስለ ጽድቅ ነው የሚወቅስህ። ቆይ በደንብ ይበራላችኋል። ስለ ኃጢአት ምንድን ነው አለ? በእኔ ስለማታምኑ አላለም፣ ስለማያምኑ ነው። ዓለማውያን መንፈስ ቅዱስ ብቸኛ የሚወቅሰው ኃጢአት ኢየሱስን አልተቀበልክም እያለ ነው። ኢየሱስን መቀበል አለብህ እያለ ነው እያለ ያለው። የመንፈስ ቅዱስ ስራ ስለ ኃጢአት ይወቅሳል ማለት ማንን ነው? ዓለምን። ለምንድን ነው የሚወቅሰው አለ? በእኔ ስለማያምኑ ነው። እኔና እናንተ ነሳ ስለ ጽድቅሳ ወደ አብ ስለምሄድ ከዚህም በኋላ ስለማታዩኝ ነው። እናንተን የሚወቅሰው ስለምንድን ነው አለ? ስለ ጽድቅ ነው። በሌላ አማርኛ መንፈስ ቅዱስ መጥፎ ነገር ስታደርግ መጥቶ አንተ ቆሻሻ እንዴት ይህንን አደረክ አይደለም የሚልህ። አንተ እኮ ማለት ጻድቅ ነህ፣ አንተ እኮ የሚገባ ይሄ አይደለም። ማንነትህን ግን አውቀኸዋል። በአብ ቀኝ ስለአንተ የሚታየልህ እንዳለ አውቀሃል። ያንተ ቦታ ይሄ እንዳልሆነ አውቀሃል። ያንተ እጆች እኮ የሚፈውሱ እጆች ናቸው። አንተ እኮ የእግዚአብሔር ጽድቅ ሆነሃል። መንፈስ ቅዱስ ስለምን ነው አንተ የሚወቅሰው? ስለ ጽድቅ። ምንህን ነው የሚነግርህ? ቫልዩህን፣ ማንነትህን። ጳውሎስ እንዳደረገው ለቆሮንቶስ ሰዎች በኃጢአት የተጨማለቀ በዝሙት እንትን የምትለዋን ሴት ጋር ሄዶ ምን እንደሚላቸው ታውቃላችሁ? ዝሙት የምታደርጉ ሰዎች በውስጣችሁ ሰይጣን አለ አይደለም የሚለው። ብዙ ጊዜ እኛ አንድ ሰው ካገኘ ውስጡ ሰይጣን አለ ልቀቅ ነው የምንለው። ጳውሎስስ ምን ቢላቸው ጥሩ ነው? ሰውነታችሁ የመንፈስ ቅዱስ ማደሪያ እንደሆነ አታውቁም? መንፈስ ቅዱስ በውስጣችሁ እንዳለ አውቃችኋል። ለምን? አንተ ሰይጣን አለብህ ብለህ ከምታስፈራራው ሰውዬ በላይ መንፈስ ቅዱስ በውስጥህ አለ የሚለው እውነት ከኃጢአት እንዲርቅ ያደርገዋል፣ ከዝሙት እንዲሸሽ ያደርገዋል። ለምን? ቫልዩን እያወቀ ይመጣል። ቦታዬ ይሄ አይደለም ይላል። ንጹህ ልብስ የለበሰ ቆሻሻ ላይ እንደማይቀመጥ በክርስቶስ እንደጸደቀ የሚያውቅ ሰውም ኢየሱስ ጋር ሄዶ የሚያለቅስ ነው የሚሆነው። ሃሌሉያ! ኃጢአትን ማሸነፊያ ብቸኛው መንገድ ነው። ብቸኛው መንገድ ነው። መንፈስ ቅዱስ የሚያወራ ስለ ጽድቅ ነው እንጂ ስለ ኃጢአት ዓለምን ነው የሚወቅሰው። የሰይጣን ድምፅ ነው በቂ አይደለህም፣ አጠፋ፣ ቆሻሻ፣ አትረባም የሚል ጸልየህ ራሱ በቂ አልጸለይክም ይላል። ጸልየህ ማታውቀው ሰውዬ መቼም አይበቃህም። አንድ ሰዓት ጸልየህ ኧረ እባክህ
ፓስተር እኮ 10 ሰዓት ነው የምጸልየው ብሏል። አንብበ ማታውቀው ሰውዬ መጽሐፍ ቅዱስ አንብበ 2 ምዕራፍ አንብበ ደግሞ አነበብኩ ትላለህ ይላል። መንፈስ ቅዱስ ግን ስለ ጽድቅ ስለ ፍርድስ ምንድነው አለ? ስለ ፍርድስ ምንድነው? የዚህ ዓለም ገዢ ስለተፈረደበት ነው። ስለ ፍርድ የሚወቅስልህ የሚነግርህ ምንድነው? ሰይጣን እኮ ባንተ ላይ መብት የለውም፣ ተፈርዶበታል። የወንድሞች ከሳሽ ተጥሏል። አንተ ላይ እኮ ፍርድ ኩነኔ የለብህም። ፍርድህን ኢየሱስ ወስዶታል። እንደውም መጽሐፍ ቅዱስ ዕብራውያን ላይ ስለ መንፈስ ቅዱስ ሲናገር ስለ ጽድቅ ነው አይደል? ወደ አብ ስለሚሄድ ከዚህም በኋላ ስለማታዩ በአብ ቀኝ ጠበቃ አለን ነው የሚለን። አንድ ላይ እናንብበው። ሊቀ ካህናት ሁሉ ዕለት ዕለት እያገለገለ ኃጢአትን ሊያስወግድ ከቶ የማይችሉትን እነዚያን መስዋዕቶች ብዙ ጊዜ እያቀረበ ምን ብሏል? የብሉይ ኪዳኑ ሊቀ ካህን ምን ያደርጋል? ሁልጊዜ እያቀረበ ቆሟል። በሌላ አማርኛ ስራው አላለቀም። ሁልጊዜ መስራት አለበት አይደል? ለምሳሌ እኔ አሁን ለምንድን ነው የቆምኩት? ስብከት ስላልጨረስኩ አይደል? ብጨርስ ኖሮ እቀመጥ ነበር። በብሉይ ኪዳንም ኃጢአትን አያስወግድም፣ ይሸፍናል እንጂ አያስወግድም። ስለዚህ የብሉይ ኪዳን ካህናቶች ዕለት ዕለት እያቀረቡ ምን ብለዋል? ቆመዋል። ከዛስ እርሱ ግን አቤት 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 አቤት፣ እዚህ ጋር ነው ጩጩ ይለኛል ማለት። አንተ እዚህ ጋር ነው እንዴ ተከስተ የጻፈው? ጩጩ ይለኛል የማደርገው ሳጣ እንዲህ ይላል። እርሱ ግን ኢየሱስ ግን ስለ ኃጢአት አንድን መስዋዕት ለስንት ጊዜ? ለዘላለም አቅርቦ በእግዚአብሔር ቀኝ ተቀመጠ። ስራውን ጨረሰ። ሃሌሉያ። እግዚአብሔር አንተን የማይኮንንህ በኃጢአትህ እየመጣ ሁልጊዜ የማይወቅስህ እግዚአብሔር ኃጢአት ላይ አመቻምቹ አይደለም። እግዚአብሔር ኃጢአት ላይ መላላት ጀምሮ አይደለም። በልጁ በኢየሱስ አንተ ላይ ሊወርድ የነበረው ቸነፈር፣ ኩነኔ፣ ስቃይ ኢየሱስ ላይ አለቆለት ነው። እርሱ አንድን ስለ ኃጢአት አንድን መስዋዕት ለዘላለም አቅርቦ በእግዚአብሔር ቀኝ ታውቃላችሁ። በአንድ ወንጀል 2 ሰው መቅጣት አትችልም። ወንጀለኛ ትሆናለህ። the law of double jeopardy ይባላል። በሌላ አማርኛ አንድን ወንጀል ቀጥተህ ሁለተኛ ልቅጣ ማለት አትችልም። በተለይ ደግሞ ቅጣቱ የሞት ፍርድ ከሆነ ገላ አንስነስታ አትገለውም። እግዚአብሔርም የኔና የናንተን ኃጢአት መስቀል ላይ በልጁ ስጋ ላይ አስቀምጦ ያለውን ቸነፈር በግርፋት ላይ ግርፋት፣ በቸነፈር ላይ ቸነፈር፣ በስቃይ ላይ ስቃይ፣ ልጁም ለመታረድ እንደሚነዳ ጠቦት በሸላቾቹ ፊት ዝም እንደሚል በግ እኔና እናንተን እያሰበ እኛ በኃጢአታችን ኩነኔ እንዳይወርድብን የኔና የናንተን ኩነኔ ምጥጥ አድርጎ ከጨረሰ በኋላ በግርፋት ላይ ግርፋት፣ በስቃይ ላይ ስቃይ ያንን መራራ ጽዋ ጨለጠና እንደዚህ አለ፣ ተፈጸ። ሃሌሉያ። ተባረክ ኢየሱስ። ተቀመጠ። ጠላቶቹ የእግሩ መረገጫ እስኪያደርግ ድረስ ወደፊት ይጠብቃል። አንድ ጊዜ በማቅረብ የሚቀደሱትን የ10 ዓመት ነው የሚለው። የሆነ እስኪ ደግሞ ነው የሚለው። ኧረ ረጅም ዓመት መሰለኝ። የስንት ዓመት የስንት ዓመት? ኧረ ድገሙተ። ምን አድርጓቸዋል? የዘላለም ፍጹማን አድርጓቸዋል። ቀጣ ያሉ ጥቅስ ምን ይላል? ቁጥር 15 ምን ይላል? መንፈስ ቅዱስም መጣ። መንፈስ ቅዱስ ይኸውልህ ስራው ሲሰራ ነው የሚመጣው። መንፈስ ቅዱስም ደግሞ ስለዚህ ነገር ስለ ቅድሙ ስላወራ ነው ይመሰክርልናል። እንደዚህ እያለ ከዚህ ወራት በኋላ ምን ይላል? ከእነርሱ ጋር የምገባው ኪዳን ይህ ነው፣ አዲስ ኪዳን በልባቸው ነው። ከዚህ በኋላ ማኖረው ሰብኮንሽስሊ ጠባቂ ነው ማድረጋቸው። ከዚህ በኋላ በውጭ ድንጋይ ሳይሆን ከውስጥ ወደ ውጭ ነው የምቀይራቸው። በልብ ሆናቸው ሕጌን አኖራለሁ በልባቸውም እጽፋለሁ ብሎ ከተናገረ በኋላ ቁጥር 17 ጮክ ብላችሁ አንብቡት። ኃጢአታቸውንና አመፃቸውን ደግሜ አላስብም። ቆይ ለምንድን ነው ደግሜ አላስብም ያለው? አንድ ጊዜ መስቀል ላይ አስቦታል። ሁለተኛ ደግሜ አላስበውም። ኃጢአታቸውንና አመፃቸውን ጨርሶ በቀኝ ተቀምጧል። ስለዚህ መንፈስ ቅዱስ ይመሰክርልናል። በአብ ቀኝ የተቀመጠልህ አለ፣ ስላንተ የሚማልድልህ አለ። ልትኮነን አይገባህም። ከኩነኔ በላይ ሆነሃል። ኢየሱስን እያየ ተራመድ። ኢየሱስን ስታይ እንደ ኢየሱስ ትሆናለህ። ከኃጢአት በላይ ታሸንፋለህ። ከችግር በላይ ትወጣለህ። ኃጢአታቸውን አመፃቸውን ደግሜ አላስብም።
ይሄ ኩነኔ ሲለቅ መንፈስ ቅዱስን ድምፁን ስትሰማ በክርስቶስ የተደረገልህን ስራ ማየት ስትጀምር ከኃጢአት በላይ መኖር ትጀምራል። ቦታ ያልሆነ ቦታ ላይ አትገኝም። የእግዚአብሔርን ስራ የምትሰራ ሰው ትሆናለህ። ሰይጣንን የምትሰማ ከሆነ ዘውትር የምትኮነን ከሆነ አላደርግም ትላለህ፣ ታደርገዋለህ። አይለመድም ትለምደዋለህ። እንደ ጴጥሮስ እነዚህ ሁሉ ቢክዱኝ ግን አልክድህም፣ እመጣለሁ በሄድክበት ሁሉ። ጴጥሮስ በራስህ ተማመንክ? ዛሬ ማታ ነው የምትክደኝ። ነገር ግን ኢየሱስ ከተነሳ በኋላ ትወደኛለህ ሲለው ኧረ እኔ አንተ ታውቃለህ። አሁን በራስህ መተማመን አቆመሃል፣ በእኔ መተማመን ጀምረሃል። አንተ ታውቃለህ ያልከኝ በጎቼን መጠበቅ ትችላለህ። ከዚህ በኋላ በአንተ ችሎታ ሳይሆን በእኔ ችሎታ መጣሃል። ከዚህ በኋላ ያንተን የፍቅር ብቃት ሳይሆን የኔን የፍቅር ብቃት ማየት ጀምረሃል። የዮና ልጅ ስምዖን ሆይ በጎቼን ጠብቅ። አሁን አድገሃል፣ ግልገሎቼን አሰማራ። አሁን ለአገልግሎት በቅተሃል። ለምን እኔ እያልክ አይደለም፣ በችሎታዬ በጥረቴ እያልክ አይደለም። አንተ ታውቃለህ ብለኸኛል። አዎ አውቃለሁ፣ እይዝሃለሁ፣ ሰው አጥማጅ አረግሃለሁ። በገረድ ፊት ክደኸኛል፣ በሰዎች ፊት ትመሰክራለህ። አንድ የመጨረሻ ክፍል ላሳያችሁ። ይሄ በጣም የሚባረክ ታሪክ ነው። ታሪኩን ልንገራችሁና ቶሎ በአንድ ደቂቃ እናነበዋለን። ይሄ ታሪክ ምንድነው መሰላችሁ? እስራኤላውያን በዓልን ሌላ አምላክ እያመለኩ ሲያስቸግሩት እግዚአብሔር በጣም እንደ ዓለም መሆን ከፈለጋችሁ ልፍቀድላችሁ ብሎ 70 ዓመት ይለቃቸዋል፣ ወይም ለአሕዛብ መንግስት ይለቃቸዋል። ምክንያቱም ለምንድነው መሰላችሁ? ሌላ ኃጢአት ሲያደርጉ ችግር የለውም ነበር። ችግር የለውም ስለ አለው ችግር ግን እግዚአብሔር የአሕዛብ መንግስት አልለቀቃቸውም ነበር። ግን እሱን ትተው ሌላ አምላክ ሲያመልኩ ማለት በዓልን ሲያመልኩ ማለት ለኃጢአታቸው መስዋዕት መቅረብ አቁመዋል ማለት። አሜን ነው። ምንም እንኳን ኃጢአት ቢሰሩ መስዋዕታቸው ይሸፍናል። መስዋዕታቸውን ማቅረብ ካቆሙ እግዚአብሔር አብሯቸው ሊሆን አይችልም። ስለዚህ መጽሐፍ ቅዱስ ሲናገር 70 ዓመት ሙሉ ለአሕዛብ ንጉስ አሳልፎ ሰጣቸው። ናቡከደነጾር ይባላል። ወደ 66 ዓመት ናቡከደነጾር፣ ቀጥሎ የመጨረሻዎቹን 4 ዓመታት ገደማ ቂሮስ የሚባል ንጉስ መጽሐፍ ቅዱስ ላይ ኢሳይያስ 45 ላይ ስታነቡ በስሙ ነው የሚተነብይለት። አንተ በስሙ ይጠራዋል ማለት ሰውየው ከመምጣቱ ከ150 በፊት እስራኤል ከተያዘች በኋላ ከ70 ዓመት በኋላ ነፃ እንደሚወጣት በስም ጠርቶ ይተነብይለታል። ፓወርፉል በጣም ነው የምወደው። እና ከ70 ዓመት በአሕዛብ መንግስታት ተገዝተው ከ70 ዓመት በኋላ እግዚአብሔር አስታውሷቸው አስቧቸው ወደ ሀገራቸው ይመልሳቸዋል። ከዛ ሲመልሳቸው መጀመሪያ ያደረገው ነገር ከኢየሩሳሌምን ከመስራታቸው በፊት መቅደስ እንዲሰሩለት። ለምን? የሚጀምረው ከመንፈሳዊ ነው ነገር። አስቀድሞ መንፈሳዊ ነገር ላይ ነው ማተኮር ያለብህ። ስለዚህ የቤተ መቅደሱን ሊሰሩ ይነሳሉ። ቤተ መቅደሱን ሊሰሩ የተነሱት ኢያሱ የተባለ ሊቀ ካህናት አለ። ከዛ ደግሞ ሁለተኛው ዘሩባቤል የሚባል የሀገር መሪ ወይም የአይሁድ መሪ አለ። አሜን። ዘሩባቤልና ማን አልኩኝ? ኢያሱ። ዘሩባቤልና ኢያሱ መቅደሱን መስራት ይጀምራሉ። እዝራን ሄዳችሁ ስታነቡት እናንተ ልክ መቅደሱን መስራት ሲጀምሩ ሰማርያውያን ምናምን ይመጡና ወረቀት እያጻፉባቸው ወደ ንጉሱ እየላኩ የሚታየው ነገር ላይ ትኩረት ካረጋችሁ ትዋጣላችሁ። በቃ አስፈራርተዋቸው 15 ዓመት መቅደሱ ሳይሰራ ቆየ። ዘገየ። ጀምረው አቆሙት። 15 ዓመት ሙሉ አቁመውት መጽሐፍ ቅዱስ ሲናገር እግዚአብሔር እሳት የላሱ 2 ነቢያት ላከላቸው። እሳት የላሱ ነቢያት ላከላቸው። እነዚህ ነቢያቶች ዘካርያስና ሐጌ ይባላሉ። ወጣቶች ናቸው። ኃይለኛ ነቢያቶች ናቸው። ሄዳችሁ አንብቡት እናንተ። በዛ በ70 ዓመት ውስጥ የተጻፉ መጽሐፎችንም ሄዳችሁ ማንበብ ትችላላችሁ። 70 ሱባኤ ውስጥ ለምሳሌ መጽሐፈ አስቴር በዛ በ70 ዓመት ውስጥ ነው። እነ ዳንኤል፣ ሰቆቃው ኤርሚያስ ራሱ መጽሐፍ ግማሹ እዛው 70 ሱባኤ ውስጥ ሆኖ ነው የተጻፈው። እየተከተላችሁ ነው። ከዛ 15 ዓመት ሙሉ ታሪኩ ገብቷቸዋል። 15 ዓመት ሙሉ ቆሞ ነበረ። የቤተ መቅደሱ መሰራት አቋረጠ ይላል። ካቋረጠ በኋላ እግዚአብሔር 2 ነቢያቶችን ላከ። አንደኛው ነቢይ ሐጌ ነው። ሁለተኛው ነቢይ ዘካርያስ ነው። ምን ይላል መጽሐፍ ቅዱስ? የአይሁድ ሽማግሌዎችም በነቢዩ በሐጌና በአዶ ልጅ በዘካርያስ ትንቢት ምን አደረጉ? ሰሩ። ትንቢታቸውን እየሰሙ የሚነግሯቸውን መልእክት እየሰሙ ከዛ ምን ይላል? ተከናወነላቸውም። ተከናወነላቸው የሚለው ቃል ጸላክ ነው። በነገር ላይ በዚህ ዓመት እግዚአብሔር የሰጠን
አላክ ተከናወነላቸው። ለምን ይላል? እንደ እስራኤል አምላክ ትእዛዝ፣ እንደ ፋርስም ነገስታት እንደ ቂሮስና እንደ ዳሪዮስ እንደ አርጤክስስም ትእዛዝ ሰርተው ፈጸሙ። በምንድን ነው ሰርተው የፈጸሙት? በሐጌና በዘካርያስ ትንቢት። እና ሐጌ ትንቢቱ 2 ምዕራፍ ነች፣ ሄዳችሁ አንብቡት። ትንቢቱ ምንድነው? ሐጌ መጣና የእስራኤልን ሕዝብ እንዲህ ይላቸዋል፣ እናንተ የራሳችሁ ቤት ውስጥ የሞቀ ቤት ውስጥ ትቀመጣላችሁ፣ የእግዚአብሔርን ቤት ትታችሁ ዋናውን ትታችሁ ይላቸዋል። ኪሳችሁ እስከተታችሁ ግን ምንም ያልያዛችሁ፣ በላችሁ አልጠገባችሁ፣ ለበሳችሁ አልሞቃችሁ። በሌላ አማርኛ አስቀድማችሁ መንግስቱን እሹ ሌላው ይጨምራል እኮ ነው። እናንተ የሚጨመረው ላይ ትኩረት አድርጋችሁ ይሄንን እንዴት ተዘዋችሁ ብሎ ሐጌ ድንቅ ትንቢት ይነግራቸዋል። ምፈልገው ግን ዛሬ የዘካርያስን ትንቢት ነው። ዘካርያስ ላይ እንሂድ እስቲ። የዘካርያስን ትንቢት ስሙ። 15 ዓመት ቆሟል። ማና ያልኩት? ኢያሱና ዘካርያስ ነብዩ ነው። ዘሩባቤል፣ ኢያሱና ዘሩባቤል ሁለት። ዘሩባቤል ማለት የሀገር ገዢው ነው። ኢያሱሳ ሊቀ ካህናቱ የመንፈሳዊው ኃላፊ ነው። ይሄኛው ደግሞ አካላዊ ኃላፊ ነው። እና ዘካርያስ 15 ዓመት በውጭ የሚታየው ብዙ ነገር ነው። ዘካርያስ ግን እግዚአብሔር አይኑን ከፍቶ ሲያሳየው ዋናውን ችግር አሳየው። አንተ ስሩን ያሳየዋል። የቆመበት የእግዚአብሔር ቤት መሰራት የቆመበት ዋና ምክንያት ከመሰረቱ እንዲነቅል እንዲለዋል። እርሱም ይላል ዘካርያስ ምዕራፍ 3 ታላቁን ካህን ኢያሱን በእግዚአብሔር መልአክ ፊት ቆሞ አሳየኝ። ሰይጣንም ይከሰው ዘንድ በስተቀኝ ቆሞ ነበር። ለካ 15 ዓመት ሙሉ ኢያሱ እንዳይንቀሳቀስ እጅግሩ የተያዘው ሰይጣን እየኮነነው ነው፣ እየከሰሰው ነው። በቤቱ ቁጭ አድርጎታል። እግዚአብሔር በህይወቱ ላይ ያሰበውን ስራ እንዳይሰራ በቂ አይደለም፣ አንተ አትሆንም፣ አትረባም ይለዋል። ዘካርያስ አይኖቹ ተከፍቶ ማየት ጀመረ። ኢያሱን አያውጣለ። እግዚአብሔር ፊት ቆሟል፣ ግን ሰይጣን በቀኝ ቆሞ እየከሰሰው ነው። ከዛስ እንዲህ ይላል፣ በስተቀኝም ቆሞ ነበር። እግዚአብሔርም ከሳሹን ሰይጣንን ሰይጣን ሆይ እግዚአብሔር ይገስጽህ፣ ኢየሩሳሌምን የመረጠ እግዚአብሔር ይገስጽህ፣ ያጸደቃችሁ እግዚአብሔር ሰይጣንን ይገስጸው። ከሳሳችሁ በኢየሱስም የተገሰጸ ይሁን። እግዚአብሔር ይገስጽህ። በውኑ ይህ ከእሳት የተነጠቀ ትንታግ አይደለምን አለው። በውኑ እናንተ በመስቀል ጣር የተገኛችሁ ትርፋት አይደላችሁምን? ኢየሱስ ያጣረላችሁ አይደላችሁምን? ከእሳት የነጠቃችሁ ትንታጎች። ኢያሱም እድፋሙን ልብስ ለብሶ በኩነኔ በክስ ዓለም ውስጥ የተቦጫጨቀውን ልብስ ለብሶ በመልአኩ ፊት ቆሞ ነበር። እርሱም መልሶ በፊቱ የቆሙትን እድፋሙን ልብስ ከእርሱ ላይ አውልቁ አላቸው። እርሱንም እነሆ አበሳህን ከአንተ አርቄአለሁ፣ ጥሩ ልብስም አለብስሃለሁ አለው። ኢያሱ የዚህን ሰዓት ላይ ተረካለ። ኩነኔው ሲነሳለት ኧረ የቆመው የእግዚአብሔር ስራ ይሰራል። እግዚአብሔር ነው የሚሰራው፣ እኔ አይደለሁም። በእኔ ጥረት አይደለም። ኩነኔ ከላይ ተነስቷል። አበሳዬን አስወገደው፣ ከኔ አስወገደው እያለ ተነሳ ኢያሱ። ኢያሱ ብቻ ግን እንዳይመስልህ ምዕራፍ 4 ላይ ደግሞ ይቀጥላል። ዘካርያስ ለማን ደግሞ? ለዘሩባቤል ደግሞ ትንቢት ይጀምራል። ለዘሩባቤል ደግሞ መልሶ እንዲህ ያለው ምዕራፍ 4 ቁጥር 6 ላይ ለዘሩባቤልም የተባለው የእግዚአብሔር ቃል ይህ ነው። ዘሩባቤል ስማ፣ በመንፈሴ እንጂ በኃይልና በብርታት አይደለም፣ ባንተ ጥረት ባንተ ችሎታ አይደለም፣ ባንተ መልካምነት አይደለም፣ የኔ መንፈስ ግን ካንተ ጋር ነው ይላል የሰራዊት ጌታ እግዚአብሔር። ታላቅ ተራራ ሆይ አንተ ምንድነህ? ይኸውልህ የተራራውን ትልቀት አይደለም እግዚአብሔር የናቀው፣ ተራራውን ራሱ ታላቅ ብሎታል። ግን እግዚአብሔር ፊቱ ከቆመ ምንድነው እሱ? ታላቅ ተራራ ሆይ በዘሩባቤል ፊት አንተ ምንድነህ? በዘሩባቤል ፊት ደልዳላ ሜዳ ትሆናለህና። ከዛ እንዲህ ይላል፣ ሰዎችም እንዲህ አሉ ይላል፣ ሞገስ ሞገስ። እንግሊዘኛው መጽሐፍ ቅዱስ ሲናገር ደግሞ ህግ አይደለም፣ ጸጋ ጸጋ ይሁንለት ብለው እየጮሁ እርሱ መደምደሚያውን ድንጋይ ያወጣል ብሎ ተናገረኝ።
ከዚህ በኋላ በእኔ መንፈስ ይሰራል። ኢያሱ ኩነኔህን አንስቻለሁ። ዘሩባቤል በመንፈስ እንጂ በኃይልና በብርታት አይደለም። እግዚአብሔር ለእናንተም ዛሬ እንዲህ ይላችኋል፣ በመንፈስ እንጂ በኃይልና በብርታት አይደለም። እድፋሙን ልብስ ከእናንተ ላይ አንስቻለሁ። ንጹሕን ልብስ አልብሻችኋለሁ። የጽድቅን መጎናጸፊያ ሰጥቻችኋለሁ። የመጨረሻ ጥቅስ ልጥቀስና ልጨርስ። የምሬን ነው፣ የመጨረሻ ነው። እዚህ ከመጣው ነው ይህን ራሱ ያስገባሁት። ሮሜ ምዕራፍ 8 በጣም ይባርካል። እስከ ሮሜ 7 ስታነቡ የሰው ጥረትን ያሳይና የሚገርማችሁ የመንፈስ ቅዱስ ስም ራሱ እስከ ሮሜ 7 አንድ ጊዜ ነው የተጠቀሰው። ምዕራፍ 8 ላይ ግን ወደ 16 ጊዜ ይጠቀሳል። ጥቅሱ ራሱ መንፈስ ቅዱስ በመንፈስ ቅዱስ ነው። ለምን? ከሕግ ወደ መንፈስ ቅዱስ መሪነት መጥተዋል። ቃሉ ራሱ ሲጀምር በክርስቶስ ኩነኔ የለብንም ብሎ የሚለየን የለም ብሎ ይጨርሳል። ምዕራፍ 8 ቁጥር 31 እንዲህ ይላል፣ እንግዲህ ስለዚህ ነገር ምን እንላለን? እግዚአብሔር ከኛ ጋር ከሆነ ማን ይቃወመናል? ዋናው የሚያስፈልገው እግዚአብሔር ነው። ዋናው በህይወት ላይ ልትሰማው የሚገባው ልትፈራው የሚገባው ንግግሩ አንተ ተቃራኒ በኩል ከሆነ ልትፈራ የሚገባው እግዚአብሔር ነው። ያቺ ሴት ትዝ ትላችኋለች? በምንዝርና ተይዛ የመጣችዋ ኢየሱስ እግር ፊት የጣሏት። ከዛ ምን አሉት? ሙሴ እንደዚች ያለችዋን በድንጋይ ወግረን እንድንገድል አዘዘን። ለምን? እጅ ከፍንጅ ስታመነዝር ይዘናታል። እኔ የሚገርመኝ አስመሳዮች ናቸው። ለማመንዘር ስንት ሰው ነበር የሚያስፈልገው? ይዘው ግን የመጡት አንድ ሴት ነው። ህጉ ሴት ላይ ይበረታል ማለት ነው። ደካማው ላይ ይበረታል ህጉ። አሜን ነው። ይዘው የመጡት ግን እጅ ከፍንጅ ነው ያሉት። ምናልባት አንዱ ከነሱ ጋር ያለው ራሱ እንትን ነው፣ ግን እያስመሰለ ማለት ነው። ብቻዋን ይዘዋት መጡ። ከዛ መጽሐፍ ቅዱስ ሲናገር ኢየሱስ እንዲህ አላቸው፣ ከእናንተ መካከል ኃጢአት የሌለበት ማን ነው መኮነን የሚችለው? ማን ነው መውገር የሚችለው? ኃጢአት የሌለበት ንጹህ ከሆነ ነው ሊወግር የሚችለው ሊኮንን የሚችለው። ፍጹም መሆን አለበት። ከዛ መጽሐፍ ቅዱስ ሲናገር ከትልቁ ጀምሮ ይላል። ለካ በእድሜ አይደለም ነገሩ፣ ከሽማግሌው ጀምሮ ይላል እስከ ታናሹ ድንጋያቸውን ጥለው ሄዱ ይላል። ለምን? የህጉን ሙሉ አቅም አወጣባቸው። እያንዳንድሽ ኃጢአተኛ ነሽ፣ ሁሉ ኃጢአትን ሰርተዋል፣ የእግዚአብሔር ክብርም ጎድሏቸዋል። ኢየሱስ ያለው ኃጢአት የሌለበት ይውገራት ነው። በመካከላቸው ግን አንድ ኃጢአት የሌለበት ነበረ፣ ንጹህ ነበረ። ልፈንክታት ቢል ግንባሯን ማለት የሚችል ኃጢአት የሌለበት ሊወግራት ቢፈልግ መውገር የሚችል አንድ ነበረ። ግን እሱ ከሷ ጎን ነው። ሊወግር የሚችለው ብቸኛው፣ ሊከስ የሚችለው ብቸኛው ከአንተ ጋር ከሆነ ማን ይቃወመናል? እግዚአብሔር ከኛ ጋር ከሆነ ማን ይቃወመናል? ማን ይቃወመናል? ዋናው ከኛ ጋር ከሆነ ለገዛ ልጁ ያልራራለት ሚስጥሩ ይህ ነው። እግዚአብሔር ከኛ ጋር የሆነበት ምክንያት ይኸው 32 ለገዛ ልጁ ያልራራለት ነገር ግን ስለ ሁላችን አሳልፎ የሰጠው ያው ከእርሱ ጋር ደግሞ ሁሉን ነገር እንዲያው እንዴት አይሰጠን? ኧረ ገና የዘላለም ሕይወት ብቻ እንዳይመስልህ፣ በረከትህንም ጠብቅ፣ በጎነትህንም ጠብቅ፣ ሰላምህም ይትረፈረፋል። እንኳን ሰላምና አንድ ልጁንም አልሳሳልህም። እንደተወደድክ ገብቶሃል። ከእርሱ ጋር ደግሞ እንዲያው እንዴት ሁሉን ነገር እንዲያው እንዴት አይሰጠን? ሁሉን ነገር እንዲያው እንዴት አይሰጠን? እግዚአብሔር የመረጣቸውን ማን ይከሳቸዋል? አያያያያ ምን ነው ሌላ ነገር ሌላ ቃላት ቢኖር እዚህ ጋር የምጠቀመው አያያያያ እግዚአብሔር የመረጣቸውን ማን ይከሳቸዋል? ራሱ ከመረጠ ማን ነው ከሳሽ? የእግዚአብሔር ምርጦች ናቸው። እግዚአብሔር የመረጣቸውን ማን ይከሳቸዋል? የሚያጸድቅ እግዚአብሔር ነው። አጽዳቂው ራሱ እሱ ነው። መኮነን የሚችለው ማን ነው? ጥያቄ ነው። አሁን ማን ነው መኮነን የሚችል? ድንጋዩን መውገር የሚችለው ማን ነው ብለናል? ኃጢአት የሌለበት ብቸኛው መውገር የሚችለው ማን ነው? መክሰስ የሚችለው ሊኮንን ቢፈልግ ሊኮንን የሚችል አንድ ነው ያለው። መክሰስ የሚችለው አንድ ብቻ ነው። ማን ነው አለ? የሚኮንንስ? ጥያቄ እኮ ነው። ማን ይከሳቸዋል? ሊከስ የሚችል ማን ነው? መኮንን የሚችል ማን ነው? ስሙን ሊነግረን ነው። መኮንን የሚችል አንድ ነበረ፣ ግን እሱ ራሱ
አንተ እንዳትኮነን የሞተልህ ደግሞሳ ይልቁንም ከሙታን የተነሳለህ ብቸኛ ሊኮነን የሚችለው ሞቶ የተነሳለህ መነሳት ብቻ አይደለም በእግዚአብሔር ቀኝ ደግሞ ስለ አንተ የሚማልደው ክርስቶስ ኢየሱስ ነው። አንድ መኮነን የሚችል ነበር አንተ እንዳትኮነን አንድ ሊፈርድብህ የሚችል ነበር አንተን ፍርድህን ወስዶ የሞተልህ ነው ኩነንህን ጠራርጎ ወስዶ የተሰቃየልህ ነው በመስቀል ላይ ተንጠልጥሎ በአብ ቀኝ ሆኖ ስለ አንተ ዘወትር የሚማልድልህ ነው ስለዚህ እውነት ከገባህ ጳውሎስ እጁን ኪስ ውስጥ ከቶ ይመስለኛል የመጨረሻውን ይህንን ጥቅስ የተናገረው ቁጥር 35 እንደዚህ አለ ከክርስቶስ ፍቅር ማን ይለየኛል የፍቅሬ ጀማሪ እሱ ከሆነ ብቸኛው ሊለየኝ የሚችለው ራሱ ከነበረ ግን እኔና እሱን ያገናኘን ራሱ ከሆነ ማን ይለየኛል የተገናኘነው ራሱ ሊለየኝ በሚችለው በራሱ ነው ጀማሪው እሱ ከሆነ ከክርስቶስ ፍቅር እሱ እኔን ከወደደበት ማን ይለየኛል 17 ነገር ነው የሚጠቅሰው 17 ነገሮች ጠቅሶ በዚህ በክርስቶስ ለኛ ካለው ፍቅር እግዚአብሔር ለኛ ካለው ፍቅር አንዳች ሊለየኝ እንዳይችል ይላል ተረድቻለሁ ገብቶኛል ይላል መስቀል ላይ የተከፈለልኝ ዋጋ ገብቶኛል ይላል ረሃብ ነው ቸነፈር ነው ክፍሉ እያወራ ያለው ግን ምንድነው እርሱ ለኔ ካለው ፍቅር ነው ለምን ሲናገር ምንድነው ያለው በወደደን በእርሱ ከአሸናፊዎች በወደድኩት አይደለም ያለው በተወደድኩበት በሱ አንድ መዝሙር ከዚህ በፊት ሰምቼ ነበር ምንም ቢመጣ አልተውህም ጌታ እወደዋለሁ እሱን ዘማሪ እወደዋለሁ ከሰማ ግን መዝሙሩ ከዚህ የወጣ ይመስለኛል እውነተኛ መሆን የነበረበት ምንድነው መሰለ ምንም ቢመጣ አትተወኝም ጌታ ሞትም ቢመጣ አትተወኝም ከክርስቶስ ፍቅር ማን ይለየናል መከራ ወይስ ጭንቀታችሁም አይለያችሁ ወይስ ስደት ወይስ ራብ ወይስ ራቁትነት ወይስ ፍርሃት ወይስ ሰይፍ ነውን እናንብበው ግለጡትና ከዛ ቆመን እናንብበውና እናምልክ ትንሽ አንድ ላይ እናንብበው ምን ይላል ከክርስቶስ ፍቅር ማን ይለየናል መከራ ወይስ ጭንቀት ወይስ ስደት ወይስ ራብ ወይስ ራቁትነት ወይስ ፍርሃት ወይስ ሰይፍ ነውን ስለ አንተ ቀኑን ሁሉ እንገደላለን እንደሚታረዱ በጎች ተቆጠርን ተብሎ እንደተጻፈ ነው በዚህ ሁሉ ግን በወደደን በእርሱ ከአሸናፊዎች ሞት ቢሆን ሕይወት ቢሆን መላእክት ቢሆኑ ግዛትም ቢሆን ያለውም ቢሆን የሚመጣውም ቢሆን ኃይላትም ቢሆኑ ከፍታም ቢሆን ዝቅታም ቢሆን ልዩ ፍጥረትም ቢሆን በክርስቶስ ኢየሱስ በጌታችን ካለ ከእግዚአብሔር ፍቅር ሊለየን እንዳይችል ተረድቻለሁ በሉ ጮክ በሉና እስቲ ገብቶኛል በሉ እስቲ የመስቀሉን ፍቅር አይቼዋለሁ በሉ እስቲ አንዳች አይለየኝም በሉ እስቲ ክብር ለኢየሱስ